ሰላም በመላው ዓለም የምትኖሩ ኢትዮጵያኖች ሰላማችሁ ባላችሁበት ብዝት ይበል። ይሄ ቪዲዮዬ በመላው ኢትዮጵያ ያላችሁ ከኔ ትምህርት እንድትወስዱና የይቅርታ ልብ እንዲኖራችሁ ጭንቅላታችሁ የተሳሳታችሁን ነገር ይቅርታ ለማለት ማናችሁም እንድትነሳሱ እኔ ምሳሌም እንድሆናችሁ ነው። እኔ ያጠፋሁትን ጥፋት ይቅርታ በመጠየቅ እታወቃለሁ። ዛሬ ይቅርታ እንድታረጉልኝ በእግዚአብሔር ስም የምላምናችሁ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከንቲባ አዳነች አቤቤ እንዲሁም የመከላከያ ኦል አባላት ባልናገርም ነባጫ ደበሌ የመሳሰሉትን የጦር ኃይሎች የማይሆን ንግግር ተናግሬያለሁ። ይሄን ያደረኩት ለመከላከያ ጥላቻ ኖሮብኝ ሳይሆን አገሬን ከመውደድ እዛ ኢትዮጵያ ውስጥ የሚሰራውን አናቅም። ነገር ግን የተሳሳተ መረጃዎች በሚደርሰን አገራችን ተበደለች፣ አዲስ አበባን አፈናቅለው ህዝቡን ጣሉት፣ የተለያየ መረጃ ስለሚደርሰን ያ እውነት ነው ብዬ ስላመንኩ የራሴን የምታውቁትን ዲሲሽን ወስዳለሁ which is wrong። አዲስ አበባ ደርሰው የተመለሱ የተለያዩ ሰዎች እንደነገሩኝ ምድር ላይ ያለውና ዲያስፖራው የሚሰማው ትክክል እንዳልሆነ ሁነኛ የሆኑ ከጉራጌ ማዕፀን የወጡም ሳይሆን ከአማራ ማዕፀን የወጡ ጓደኞቼ አዲስ አበባ ላይ ያለው መሬት ላይ ያለው ነገር ሮሚ እንደምታስቢው አይደለም። በዛ ላይ ደግሞ ጭንቅላቴ ሞር እንዲያስብ ያደረገኝ አዳነች አቤቤ በሌሊት በኩለ ሌሊት ኢቤክሶች አዲስ አበባ ከተማን እየጎበኘች ስራዋን ስታይ በማየቴ በጣም እስከሚገርበኝ ታታሪ ሰራተኛነቷ የጉራጌ ደም ያለባት እስከሚመስለኝ ድረስ ጠቅላይ ሚኒስትራችን የቀይ ጥቁር እስከሚሆን አገሪቷን የሚቻለውን እየሰራ ነው። አዎ ማንም ሰው ፍጹም የለም፣ ስተት ሊኖሩ ይችላሉ። ነገር ግን ይሄ ሁሉ ነገር እያሳለፍክ እስቲል አገራችንን ለመቀየር የምታረገውን ጥረት ሳላደንቅ አላልፍም። ነገር ግን እኔ አውቄም ሆነ ሳላውቅ በስተት አስፈላጊ ያልሆነ ከኔ የማይጠበቅ ንግግሮችን ጠቅላይ ሚኒስትሬ የአዲስ አበባ ከንቲባ አዳነች አቤቤን የመሳሰሉትን እንዲሁም በጣም የምወደው የማከብረው ፕሮፌሰር ብርሃኑን አንዳርጋቸው ጽጌን የመሳሰሉትን የሚያከብሩኝን የሚወዱኝ ብዙዎችን ኢሞሽናል ችኩል አገሬን ከመውደድ ያስቀየምኳችሁ ከዚህ በፊት 7000 ሰው ላይፍ ባለበት የተናገርኩትን የኦሮሞ ማህበረሰብ ቲክቶክ ላይ ያለ ብዬን የተናገርኩት መሬት ላይ ያለ የተናገርኩት የለም። ትግራይ ላይ ያለ ቲክቶክ ላይ ያለ እንዲሁም የጉራጌ ልጆችን ቲክቶክ ላይ ያሉትን እንዲሁም የስልጤ ልጆችን ቲክቶክ ላይ ያሉትን ሲያስቀይሙ የበደሉ ሲመስለኝ በመናገር ታውቃለሁ። ያ ግን የአንድም ብሔር ጥላቻ ኖሮብኝ ሳይሆን ከተስተካከሉ ከሰሙ ንዴት ነኝ። በዛ ላይ የውጭ ሀገር ላይፍ ስትረስ አለ እንደምታውቁት ነው። ሞስት ኦፉ ዲያስፖራው የስትረስ ታብሌት እየዋጠ እየመጣ ነው። ያልዋጥን ጊዜ እየወጣን ዝም ብለን በመሰለና በደሳለኝ የምንናገረው ነገር አለ እና አሁን እኔ በቅንነት በታላቅ ይቅርታ የአገሬ መንግስት ጠቅላይ ሚኒስትራችን እንዲሁም ለንደን ያለ አምባሳደራችንና የተለያየ ሰዎች ሳላውቅ በዋህነት አገሬን በመውደድ ያስቀየምኳችሁ ለንደን ላይ ያሉ አምባሳደራችን እንዲሁም የኤምባሲ ሰራተኞች በአጠቃላይ ምናልባት ረስቼ ያልጠራኋችሁ ያስቀየምኳችሁ የአገሬ ወጥራችሁ ምሰሩ የአገሬ ባለስልጣኖች እጅግ በጣም ይቅርታ እንድታረጉልኝ
በትህትና ጠይቃለሁ። እርግጠኛ ነኝ የሀገሬ መንግስት ይቅርታን እንደሚቀበል፣ ይቅርታን ተቀብሎ ከትግራይ ባለስልጣኖች ጋር በሚገርም ሁኔታ በፍቅር ሲተቃቀፉ አይተናል። ለኔም ለአንድ ደካማዋ ኢትዮጵያዊነቷን የምትወድ ይቅርታችሁን እንደምትሰጡኝ ባለሙ ተስፋ ነኝ። ከዚህ በኋላ ግን ለሀገሬ መንግስት ቮይስ በመሆን ዲያስፖራው አገሩ ገብቶ እንዲሰራ መጥቼ የሰራችሁትን ለመላው ዓለም ላይ ያለ ዲያስፖራ የምችለው ቦታዎች ቪዲዮ በመቅረጽ ስራችሁን ለመላው ዓለም ላይ በማሳየት ዲያስፖራው አገሩ እየገባ ኢንቨስት እያደረገ እንዲኖር የበኩሌን እሰራለሁ። መንግስትን እክሳለሁ። እርግጠኛ ነኝ ጠቅላይ ሚኒስትራችን የሚቀጥለው ምርጫ ቅስቀሳ ለኢዜማ ላስት ታይም ሰርቻለሁ። አሁን ግን ብልጽግናን ስለበደልኳችሁ ጉራጌ ክልልን ያለውንና አዲስ አበባን የቅስቀሳ ስራ ለብልጽግና ለመስራት ወድጄ ፈቅጄ ላገለግላችሁ ከፈቀዳችሁልኝ ካመናችሁኝ ክርስቲያን ነኝ አልዋሽም። ነገ የኩዳዴ የኪዳነ ምሕረት ጾም ይጀመራል። ይቅርታዬን ተቀብላችሁ በእኛ በኦርቶዶክስ ያጠፋነውን ከጾማችን በፊት ይቅርታ መጠየቅ አለብን። ስለዚህ እኔም ያጠፋሁትን ይቅርታ እንድታረጉልኝና ጾሜን በትክክል እንድጾም ያሳጣሁትን የሀገሬን መንግስት ልክሰው በንጹህ አይምሮ እንድትቀበሉኝ ስል በታላቅ ትህትና እጠይቃለሁ። ከሰው ስተት ከብረት ዝገት አይጠፋምና ፍጹም እግዚአብሔር ነው። አጥፍቻለሁ። ይቅርታዬን እንደምትቀበሉኝ ባለሙሉ ተስፋ ነኝ። በጣም አከብራችኋለሁ። በጣም ወዳችኋለሁ። መንግስት ከሚያዘው ውጪ ከመንግስት ፍቃድ ውጪ የማደርገው አንዳችም ነገር የለም። የሀገሬ መንግስት አከብራችኋለሁ፣ ወዳችኋለሁ። ይቅርታዬን እንደምትቀበሉኝ ዳግም ላላጠፋ ቃል ልገባላችሁ ወዳለሁ። ወድጄ ፈቅጄ መንግስቴን ላገለግል ወስኛለሁና ይቅርታዬን እንደምትቀበሉኝ ባለሙሉ ተስፋ ነኝ። አመሰግናለሁ። ቴንኪው። ሰላም ሁኑልኝ። ሼር ኮፕሊንግ በማድረግ እርግጠኛ ነኝ ጠቅላይ ሚኒስትር የኔን አንድ ደካማ ሴት ቪዲዮ ታያላችሁ ብዬ አልገምትም። ነገር ግን እባካችሁ የመንግስት ባለስልጣን የሆናችሁ ይሄን ቮይሴን ምናልባት የኔን ደካማዋን ሴት የቆሸሸ ቃል ምናልባት ሰምተው ከሆነ አዲስ አበባን እንደ ስሟ አዲስ አበባ ለማድረግ ተትረው የሚሰሩትን እንደ ስሟ አዳነች አበቤ አበባ የሆነችውን ሳስቀይም ስተርብ ኖር ያለውና ከዚህ ስተቴ ዳግም ግን ላከብርሽ ልወድሽ ያረገኝ ስራሽ ስለሆነ ዳግም ስራሽን ለዓለም ሕዝብ ሳሳይ እኖራለሁ። ክበሩልኝ። በጣም አመሰግናለሁ። ከጎናችሁ ነኝ። የሚቻለኝን እንደምታዩት ዱባይ ላይ ወርቅ ተመዝኖ ይሸጣል። ቲክቶክ ላይ የኔ ድምጽ ተመዝኖ